ስለ ምክክር ኮሚሽኑ የሚሰሩ ዜናዎችን አሁንም እየተከታተልኩ ነውና አንድ ልብ እንዲባል የሚያስፈልግ ነገር አለ። በምክክር ኮሚሽኑ ተብዬው ላይ የሚሰጡ የምንድነው ያልፎ አልፎ ግድፈት ትችቶች በነገራችን ላይ የምክክር ኮሚሽን ተብዬውን ደግፎ ከመናገር በላይ በጣም አደገኛ ሌጂቲመሲ ለዚህ ለምክክር ኮሚሽን ተብዬው የሚሰጡ ናቸው። አንዳንዶቹ ምን ብለው ሲጽፉ አይቻለሁ፣ የምክክር ኮሚሽኑ እኮ ተስፋ ሰጥቶን ነበር፣ የምክክር ኮሚሽኑ ደህና ሄዶ ነበረ፣ በኋላ አገዛዙ ገብቶ በጠበጠው እንጂ አባላቱን ልኮ እንዲያረገ ምናምን ሲባል ሪሊ እንደዛ ነው? የምክክር ኮሚሽኑ መጀመሪያ ተብዬው ኮታንኮት እያረጋችሁ ስሙልኝ ሁልጊዜም የምክክር ኮሚሽን ተብዬውን ቧልት በተመለከተ ስናገር አሚን በአብይ አህመድ ጨለማ አእምሮ ሲጸነስ ጀምሮ ዲፌክት ያለው ነው። እነዚህ አሁን በምክክር ኮሚሽን ውስጥ ይሄንን ህብረተሰብ ይሄንን ማህበረሰብ ወክለዋል እየተባሉ ያሉት ማን ወክሏቸው ነው? ማን ወክሏቸው ነው ይሄንን የተሳተፉ ያሉት? ሪሊ በየምር የህብረተሰብ ውክልና ኖሯቸው በጀኑን የሆነ የህብረተሰብ ምርጫ ጤናማ በሆነ የሽግግር ሂደት ውስጥ ተመርጠው ነው እዛ ውስጥ እየተሳተፉ ያሉት? በቃ እዛ ጋር እኮ ነገሩ መክኗል። ተስፋ የነበረው አስመስሎ የሚቀርብ ነገር ከዛ በኋላ የመጣ ዲፌክት እንዳለው ከዛ በኋላ የመጣ ትችት ከዛ በኋላ ምንድነው የተስተዋለ ድክመት ተደርጎ መጀመሪያ ጄኑዊንሊ አገሩ እንዲቀራረብ ችግሮቹ እንዲፈታ ተብሎ ተጀምሮ በኋላ ችግር የገጠመው አድርጎ መተቸት የምክክር ኮሚሽኑ እጅግ አስፈላጊ ጉዳይ ነው ብሎ እንደ ሙሉ በሙሉ ካገዛዙ ጋር ከመስማማት የከፋ ሌጂቲመሲ ይሰጠዋል እና ዴሊበሬትሊ እንደዛ የሚያደርጉ እንዳሉ አውቃለሁ። ግን ይሄ የምክክር ኮሚሽን ተብዬ ቧልት ጅማሬውም ሂደቱም ፍጻሜውም ፌክ እና ቀጥሎ አገዛዙ ለሚያካሄደው ጭፍጨፋ ሌጂቲመሲ የሚቀዳበት የደም ጋን ነው። ፍሬም ሲደረግ በእርግጥ ይሄ ካገዛዙ ጋር ለመተባበር ተብሎ የምክክር ኮሚሽኑን የፕሮሲጀራል የሆኑ ችግሮች ብቻ ያሉት እንደማናቸውም ፕሮሰስ እንደማናቸውም የሥራ ሂደት ዲፌክቶች እንዳሉት አስመስሎ ማቅረብ ይሄ የምክክር ኮሚሽን ተብዬ በህዝብ መጻኢና በህዝብ ደም ላይ የሚደረግ ቀልድ የመደገፍ ተግባር ነው። ልብ እየተባለ አገዛዙን ለመርዳት ብለው ያንን የሚያደርጉትን ገነዘባቸዋለሁ። እነሱ ዴሊበሬትሊ ነው በመተቸት ስም አገዛዙን እየደገፉ ያሉት። ሌሎቻችሁ ግን ይሄን እያረጋችሁ እንደሆነ እየታወቃችሁ ነው ወይ? እየገባችሁ ነው ወይ? በስራ ሂደቱ ላይ የምታቀርቡት ትችት ሌሎች ከስር መሰረቱ ያለበትን ችግር ጠቅሶ መጀመሪያውኑ ፍሬ የሚያፈራ እንዳይደለ በሂደቱ በእሳቤው በአካሄዱ በአጠቃላይ እየሄደ ባለበት መንገድ በፍጹም አሁን ኢትዮጵያ ውስጥ ያሉትን ችግሮች ለመፍታት ታስቦም አልተደረገም። ይሄ አካሄድም በኢትዮጵያ ውስጥ ያሉትን ችግሮች አይፈታም ካሉ በኋላ ቀጥሎ ያሉትን የአካሄድ ችግሮች ዋናውን ዲፌክት ለማጋለጥ በተጨማሪ ምክንያትነትና ማሳያነት መጥቀስ ይገባኛል። ግን አዚፍ በደህና ኢንቴንሽን የተጀመረ ጥሩ ሲሄድ የነበረ በመካከል አንዳንድ ሰዎች በጥብጠውት ችግር የገጠመው አድርጎ ማቅረብ ግን አገዛዙን በሚገባ የማገልገል እና የህዝብን መጻኢ በተመለከተ የመቀለድ አደገኛ ተግባር ነው። እሱን እየታወቃችሁ ነው ወይ ያረጋችሁት ያላችሁት ብዬ መጠየቅ ወዳለሁ።